እንደምን አደርክ የኔ ልጅ? እግዚአብሔር ይመስገን። ይባርኩን አባታችን። እግዚአብሔር ይባርክ። በዚህ ገዳም አገልግሎትህ ምንድነው? ያው በገዳሙ አስጎብኝ ነኝ አባቴ። ስለ ደብራችንና ስለ ገዳማዊት ለሰዎች እነግራለሁ። በተጨማሪም ምንም ይሁን ምን ካህናቱ ያዘዙኝን በአበምኔቱ ፈቃድ እፈጽማለሁ። መልካም መልካም። እንግዲያውስ ነገ ወደ መቃብር ቦታው ትሄዳለህ? እሺ፣ በሚገባ። ይባርኩን አባታችን። እግዚአብሔር ይባርካችሁ። እናም የሚቀበር አስከሬን ወደ ቦታው እንደመጣም በጣም ጸያፍ የሆኑ ቃላትን ተጠቅመ የሞተውን ሰው መሳደብ ጀምር። እሺ። ምን ማለት ነው? ማቹላ አንቋሸው? ማቹልስ ደው ማንቋሸሽ፣ መሳደብ እንደፈለክ ጥራው፣ ብቻ አእምሮህ ላይ የመጣውን ተናገረው። ከምሮት ነው አባ። ይህ እንዴት ይሆናል? እግዚአብሔር ይከተልህ አባ። ግን እኮ እንዴ መነኩሴ አእምሯቸውን ሳይሰጡ አይቀርም። ስደበው? እንዴት ነው እሱ የሞተ ሰው የሚሰደበው? እንዲህ ያለ እብድ ትእዛዝ የሚቀበለው እኔ ምንድን ነኝ? ሞኝ ነኝ እንዴ? ወይስ አእምሮ በሽተኛ? አበምኔቱም ያው ናቸው። መነኩሴ ያዘዙኝን ይህን ግራ የሚያጋባ ትእዛዝ ብነግራቸውም እሳቸው ካዘዙ ትእዛዛቸውን ፈጽም ብለው መለሱኝ። ምን እየተካሄደ እንዳለ እንጃ። አይ ጉንዳኖች፣ እነርሱም እያገለገሉ ነው። የእነርሱ አገልግሎት ግን ትርጉም አለው። ስራ መስራት ነው። ምን ነበር እንደናንተ በሆንኩ። መቼም ሙት ከመሳደብ እንደናንተ ስኳር ተሸክሞ መዞር ይሻላል። እንደውም ወደ ገዳሙ ተመልሼ አልሄድም። አዎ እንደሱ ይሻላል። ወደ ገዳሙ በጭራሽ ተመልሼ አልሄድም። ግን ደግሞ ለንስሐ አባቴ ምን እላቸዋለሁ? ስለምን አልታዘዝኩም እላቸዋለሁ? አዎ መነኩሴ አበዱ ማለት እችላለሁ። አይ ሳልኩት እኮ እንዲያስላቸው ሲያምኑኝ በበትር ነበር የሚገርፉኝ። እንግዲያውስ ምንም ምርጫ የለኝም። ሄጄ የሞተ ሰው ልሳደብ እንጂ። የቤቱ ጌታ ወይ እርዳኝ። አይድሌ ምን አይነት መከራ ውስጥ ገባሁ። በስመ አብ። ምናልባትም ዛሬ እድለኛ ሳልሆን አልቀርም። የሚቀበር ሰው ላይመጣ ይችላል። ሁልጊዜ ቀብር ያለበት ቦታ አይመስልም። ተመልከት፣ አራጣ በዳሪው ሊቀበር ነው። ወይኔ እድሌ። ጌታ ሆይ ማረኝ። በቃ እነዚህ ወጠምሾች እኔንም ሊቀብሩኝ ነው። ሰባኪ ምን ሆኗል? ወይም ሌላ የሚቀበር አስከሬን እስኪመጣ በጠብቅ ይሻላል። ግን ደግሞ ይሄ መጨረሻው ቀብር ቢሆንስ? ብርታቱን ስጠኝ ጌታ ሆይ። እርሱ ጨካኝ ሰው ነበር። የምትቀብሩት ሰው አረመኔና አሳፋሪ ሰው ነበር። ለምን ታለቅሱለታላችሁ? ወንበዴ ነበር። አረ እንደውም እንደርሱ ያለ አስቀያሚ ጨካኞች እንዴት በምድር ላይ ሊኖሩ ቻሉ? መቼም ለዚህ ክፉ ሰው ነፍስ በሰላም ትረፍ አትሉትም አይደል? ወይም ነፍሱን ይማር አትሉም? እርግጠኛ ነኝ። ገደሉት በቃ። ወይኔ ጉዴ ፈላ።
ችግሩ ምንድነው? መነኩሴው ጸሎት በዝቶብህ አበድክ እንዴ? እችን ያዘበት